ሰላም ነፍሰ ጡር ናት። የምርመራ ውጤቷ የ9 ሳምንት ነፍሰ ጡር እንደሆነች ዶክተሩ ሲነግራት አልፈልገውም አውጥና ጣልልኝ በማለት ለዶክተሩ ነግራው እኔ ይህንን አላደርገውም በአንገቴ ገመድ በማለት ነገራት። እጣትሽ ላይ ቀለበትም አላይም ፍቅረኛ ወይም ባል የለሽም ወይ በማለት ነገራት። ስለ ይህንን ለምን ትጠይቀኛለህ? ያልኩህን ብቻ ፈጽምልኝ ስትነግረው በጭራሽ እኔ አላደርገውም በማለት ሲነግራት አመነጭቃጭቃው ጥላው ሄዳ መድኃኒት ገዝታ ጠጥታ ህይወቷ አደጋ ላይ ነው ያለው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 16 በዛሬው ክፍል ላይ ሀና ከአባቷ ከአቶ ኖላዊ ጋር በቤታቸው እንዲሁም አሲር ተቀምጠው ነበርና አሲር ፋዘር ዶክተሮቹ እንደዚያ እያገላበጡ ሲመራ እምሮት እኔ ከኋላ እያየሁ ነበር በማለት ተናገረ። ለምንድን ነው በማለት እሳቸው ጠየቁት። ኩላሊቶቱን እንዳይወስዱት አስቤሎት ነው በማለት አሲር ተናገረ። እና ወሰዱት ብለው እሳቸው ሲመልሱለት ኩላሊት ምን አይነት እንደሆነ ስለማላውቅ እኔ እንጃ ብሎ ሲነግራቸው እሳቸው በጣም እሳቁበት። ለሀንዬ ስልክ ተደወለላትና ከአሰሪዋ ምንድነው የተጠየቀችው ጥያቄ ሀና ስለ ሰላም የምታውቂው ነገር አለ ወይ? ክላሷን ዘግታ እያለቀሰች ነው። ምናልባት የምታውቂው ነገር ካለ ልጠይቅሽ ብዬ ነው ስትል ነገረቻት። እኔ ምንም የማውቀው ጉዳይ የለም ስትልም ለአሰሪዋ መለሰች። የሰላም እናት ወደ ሰላም ጋር ገብታ ጥያቄ ጠየቀቻት። ልጄ ምን ሆነሽ ነው እንደዚህ የምትሆኙ? የሆንሽው ነገር ካለ ንገሪኝ ስትል ስትጠይቃት ምንም ነገር እንዳትጠይቂ ከክላሴ ውጭልኝ ስትልም እናቷን እንድትወጣ አድርጋታለች። ካልወጣሽ እንደለመድኩት ሶፋው ላይ ሄጄ እተኛለሁ በማለት እናቷን ነገረቻት። አንቺ ከምትወጭማ እኔ ልጄ ምናሴ ክላስ ሄጄ እተኛለሁ እሱ ስለሌለ ጓደኛው ጋር ስለሄደ በማለት ትነግራታለች። በጣም ትጨነቃለች፣ ታስባለች። ምክንያቱም ምን ማድረግ እንዳለባት በጣም እግራ እግብትብት ብሏታል። ዶክተሩም እንደዛ ስላላት መድኃኒቱን ልውሰደው ወይንስ ልቅር እያለች እየተጠራጠረች በሀሳብ ጭልጥ እያለች ነበር። ወደ ሆስፒታል ሀንዬ ሄዳ የፋዘሯን የምርመራ ውጤት ለመስማት ስትሄድ ፋዘሯ ምንም በሽታ ላይ አሁን ላይ ጥሩ እንደሆኑና ከምግብ ችግር እና እንዲሁም ደግሞ የአኗኗር ችግር እንዳለባቸው አሁን ላይ ይህንን የሚጠቅም መድኃኒት ሰጥቻቸው በሚቀጥለው ቢመረመሩ ይሻላል በማለት ለሷ ይነግራታል። ምክንያቱም አንቺም በዚህ ሙያ ውስጥ ስላለሽ ትረጅኛለሽ፣ ይህንን ይውሰዱና በቀጣይ እንደገና በሌላ ምርመራ ይታከማሉ ሲል ለሀና ይነግራታል። ለምንድን ነው አባቴ ይሄ ችግር አለበት ማለት ነው ወይኔ አባቴ ብላ በጣም አሰበች። ምክንያቱም በምግብ ሲላት በጣም ነው የደነገጠችው። ፋዘሯ የሕክምና ውጤታቸው ሲጋራ ይወስዳሉ ወይ ወይንም ይጠቀማሉ ወይም በማለት ነግሯት ነበር። አባቴ አይጠቀምም በማለት ለዶክተሩ መልሳለች። ሀንዬን ከማግኘታቸው በፊት ከሚስታቸው እንደተለያዩ ያልተጠቀሙት የሱስ አይነት አልነበረም ነግረዋታል። እሷ ግን ልታስታውሰው አልቻለችም። ምክንያቱም ያለፈ ነው ይጠፋል ስትልም አስባ ነበረ። ሰላም ምንድን ነው ያደረገችው? ወደ ውጪ መውጣት እንዳለባት እናቷ አስባ ተከዛ ሳሎን ላይ እንደተቀመጠች ወደ ውጪ መውጣት አለብኝ ብላ ለእናቷ ትነግራታለች። እንዴት አሁን ተጨንቀሽ አልነበረ? ወዴት ነው የምትሄጂው? ምግብ ላቀርብልሽ ልጄ በማለትም ስትነግራት በጭራሽ አልፈልግም የትም ልሄድ በማለት ወደ ፋርማሲ ሄዳ መድኃኒቱን ገዝታ ስትመለስ ሀና ወደ ስራ ቦታ ለመመለስ ጉዞዋን እየቀጠለች እያለ አሲርን ታገኘዋለች። ሀይ ብሎ አሲር ሰላም እይላታል። ስለ ፋዘሯ ውጤት ይነግራታል። ምንም እንደሌለበትና ሙሉ ጤንነት ላይ እንዳለና መድኃኒት እንደታዘዘላት ትናገራለች ማለት ነው። ያንን መድኃኒት በቀን 1 ይውሰድ፣ ይህንን መድኃኒት ለፋዘሬ አድርስልኝ ስትል ያንን
መድኃኒት ለአሲር ትሰጠዋለች። ምንድን ነበር እያለው አሁን እኮ እሳቸው ከዳኑ እናንተም ወደ ሀገራችሁ ትመለሳላችሁ ማለት ነው በማለት በሀሳብ ጭልጥ አለ። እውነቱን ነው አባዬ፣ እጁ እንጂ ልቡ ንጹሕ ነው አሲር ይለኝ ነበረ በማለት ለሱ ነገረችው። ምነው አሰብክ ተከስክ በማለት ነገረችው። ምክንያቱም ፋዘር ከዳኑ አዲስ አበባ አትቆዩም ትሄዳላችሁ ሲል ለሷ ነገራት። አንተ ያለኸው አዲስ አበባ፣ እኛ ሀገራችን ደሴ፣ ስለዚህ መለየታችንማ የት ይቀራል ስትል ለሱ ነገረችው። መድኃኒቱን ወደ ፋዘር ጋር ይዞ ሄደ። ሀንዬ ወደ ስራ ቦታዋ ተመለሰች። የሰላም እናት በሀሳብ ጭልጥ ብላ ልጄ ከ16 ዓመት በኋላ በመልሳትም አሁን ላይ ልትመለስልኝ አልቻለችም። ምን ገጠማት? በገዛ እጄ ልጄን አራኳት እያለች እየተብሰለሰለች ነበር። በሩን ከፍታ ሀንዬ ትገባለች። ምን ሆኖት ነው እትዬ? የተፈጠረ ችግር አለ ወይ በማለት ስትናገር በቃ ተነሱ፣ ልብሳችሁንም ቀይሩ፣ ስራውን እኔ እሰራለሁ ስትል ሀና ነገረቻቸው። ስለ ሰላም ብላ ስትጠይቅ አሁን ወጣች፣ ልትነግረኝ አልቻለችም በማለት ተናገሩ አሰሪዋ። ሀንዬ ስራዋን ቀጠለች። ሻውር ልውሰድና ቢሮ ደርሼ ልምጣ ብለው አሰሪዋ ነገሯት። ስራዋን እየሰራች ሀንዬ ሰላም ትመለሳለች። ያንን መድኃኒት ለመግዛት ፋርማሲ በሩ ላይ ቆማ ብዙ በሀሳብ ስትብሰለሰል ነበረ። እንደገና ከፍቅረኛዋም ጋር ያሳለፈችውን ጊዜም ስታስብ ነበረ። ሀና መጣች። ሀናና ሰላም ተገናኙ። ምግብም አልበላችም ብላ አሰሪዋ ስለነገረቻት ያንን ምግብ ለመስጠትና ያለችበትንም ጤንነት ለመጠየቅ ወደ ክላሷ ስትገባ የፈራነው ነገር ተፈጽሟል። እኔ አሳፋሪና ከንቱ ልጅ ነኝ። ከ16 ዓመት እናቴን አገኘኋት ብዬ እናቴን ለማስደሰት ስሞክር አልተሳካም። ታፍርብኛለች፣ ቤተሰብ አፈረብኝ፣ ምን ማድረግ ነው ያለብኝ በማለት ለሀና ትነግራታለች። ሀና ከትዳር በፊት ይህንን ማድረግ ኃጢአት ቢሆንም ልጁ ለምን አስቀድመሽ ሽምግልና እንዲልክ አታደርግም ስትል ሀና ስትነግራት እሱ የሚፈልገኝ ገንዘብ እስሰጠው ብቻ ነው። አሁን ገንዘብ መስጠቱ ሳቆም አንቺ ወንድነሽ ማለት ነው፣ አልፈልግም በማለት ጥሏት ይሄዳል። አሁን ምንም ማድረግ የለብኝም። ያ ዶክተር ጋር ሄጀ ነበረ፣ እሱ ግን እምቢ ነው ያለኝ። ምክንያቱም ጽንሱን አልፈልገውም አስወርድልኝ ይውረድ ብዬ ስጠይቀው አምቢ አለኝ። ሌላ የምታውቂው ነገር ካለ ተባበሪኝ ሀንዬ በማለት ወደ ሀና ትማጸናለች። ሀና ይሄ ነገር ኃጢአት ነው፣ ልጅ ጸጋ ነው፣ ተፈጥሯል፣ ምንም ማድረግ አይቻልም። ልጁን አስወርዳለሁ ስትይ ያንቺንም ህይወት ማሰብ አለብሽ ስትል ሀና ትነግራታለች። በጣም ስቅስቅ ብላ በጣም ታለቅሳለች። ምንም መርዳት አልችልም፣ ይሄ ለህይወትሽም አደጋ ነው ብላት ትናገራለች። በጣም ታመናጭቃትና ይህንን እርዳታ ካረዳሽኝ ካጠገቤ ከክላሴ ውጭልኝ ስትል ሰራተኛዋን ታባረራታለች። ፋዘር ምንድን ነበር እያሏት በባለፈው ክፍል ብዙ ብር ወደ አካውንቷ እንደገባ በሀሳብ እየተብሰለሰለች የነበረውን አስባ አባዬ በጣም አስጨነኩ አይደለ? ይቅርታ ሳላስበው ብዙ ገንዘብ ወደ አካውንቴ ገብቶ ነው፣ በዚያ ነው እንደዛ የሆንኩት በማለት ለፋዘሯ ነገረቻቸው። በጣም እንጂ በጣም ነው የተጨነኩት። ምክንያቱ ምን ያክል ገንዘብ ነው? ከየት ነው? ምንድነው የምትሰሪው? በማለት ጠየቋት። እሷ የቤት ሰራተኛ እንደምትሰራ አይደለም በሙያ ላይ እንደምትሰራ ነው ለአባቷ የነገረቻቸው። መቼም አትዋሽኝም አይደለ? በማለት እሳቸው ነገረ። እኔ ልጅህ አይደለው ምን እደብቃለሁ? የተላከልኝ የገንዘብ መጠን ብዙ ስለነበረ እኮ በጣም ደንግጬ ነው አባዬ በማለት ለፋዘሯ ስትነግራቸው ምን ያክል ነው ብለው ጠየቋት። 100 ሺህ ብር። እንዴት ተደርጎ 100 ሺህ ብር ከየት መቶ በማለት እሳቸው ይጠይቋታል። እኔስ የገረመኝ ይህ አይደለም እንዴ? አንተ ያለህበትን ደረጃ ስለነገርኳቸው ለአባትሽ ለሕክምና የሚሆን ብለው ይህንን ያክል ገንዘብ ነው የሰጡኝ ከምሰራበት በላይ ጨምረው በማለት ለእሳቸው ነገረቻቸው።
እሳቸው ደግሞ በጣም ደንግጠው 100,000 ብር ብዙ ብር ነው ብለው በጣም ነው የተከዙት። እሷ በቤት ሰራተኝነት እንደምትሰራ ግን ፈጽሞ አልነገረቻቸው። በሌላ በኩል ሰላም እንደገና ምንድን ነው እያደረገችው ክላሷ በሀሳብ ትክዝ ብላ አሁንም እናቲቱ ልጇን ለመጠየቅ ወደዛ ክላስ ትገባለች። ምንም ልትነግራት አልቻለችም። አሁንም ከዛ ክላስ እንድትወጣላት ነው የምታደርገው። እሺ በቃ ምን ልስራልሽ? ምግብ አልበላሽም? የሆንሽውን ነገር ንገሪኝ፣ እኔ እናትሽ አይደለሁም ወይ እያለ እየጠየቀቻት ነው። አሁንም ምንም ልነግርሽ አልፈልግም፣ ማየት አልፈልግም፣ ከክላሴ ብቻ ውጭልኝ እያለች አሁንም ስታመነጫጭቃት በሀሳብ ጭልጥ ብላ ወደ ኪችን ስትገባ ሀንዬ ምግብ እየሰራች ነበርና ከሰላም ጋር ተገናኝተሻል ወይ? ሰላምዬ የሆነችውን ነገር ተነግሪኛለሽ ወይ በማለት ስትነግራት ሀና እየተርበተበተች ነበር። ምክንያቱም አሰሪዋ እሷ ከልጇ ያልሰማችውን እኔ ምንድን ነው የምነግራት እያለ በሀሳብ ጭልጥ አለ። እኔ ብሰማና ብትነግረኝ እኔ ለምን እደብቆታለሁ? ምንም የማውቀው ጉዳይ የለም እትዬ ስትል መለሰችላቸው። ምን ነው ደነገጥሽ? የምታውቂው ነገር ካለ ለምን አትነግሪኝም ሲሉ ነገረቻት። ምንድን ነበር እያለችው፣ ፈጣሪ ሆይ ያለመደብኝን ውሸት ኬት ነው ያመጣሁት እያለች አሁንም ተብሰለሰለች። በስተመጨረሻ ያንን መድኃኒት ወደ ትራሷ እደብቀው ነበርና እናቷ ወደ ልጇ ክላስ ዳግመኛ ለመጠየቅ ስትሄድ ምንድን ነበር እያለቻት፣ ምናሴ የት ነው ያለው? ናፈቀኝ በማለት ትላለች። ምክንያቱም መድኃኒቱን ልትጠጣው ስለሆነ በህይወት ላልኖር እችላለሁ፣ ልሰናበታቸው እያለች እያሰበች ነበረ። እንዴ አንቺና እሱ ሁልጊዜ እንደተጣላችሁ አይደለም ወይ? ከመቼ ወዲህ ነው እንደዚህ ናፈቀኝ የምትዩ? በማለት እናቷ ትነግራታለች። አወድ እሱ ትንሽ እንደ ሽማግሌ የሚያደርገው ነገር እንጂ ወንድሜ አይደለም ወይ? ለምንድን ነው የማልናፍቀው ስትል ለእናቷ ነገረቻ። እሱ ጓደኛው ጋር ይሄዷል ይመጣል፣ መቼም እሱ ጥሩ ጓደኞችም ባይኖሩትም በማለት ነገረቻ። ማን ነበራ? አሮንን አንስታ ነበር። አሮን መጥፎ እንደሆነ ይሄኛው አሁን የሄደበት ጓደኛ ጥሩ እንደሆነ ነገረቻት። የሱ መልካምነት ጥሩ ጓደኝነትን እያወኩት በባለፈው እዚህ መጥቶ ከምናሴ ጋር ሲጣላ ምናሴ ለምን አስቀየመኝ ብሎ ሽንት ቤት ገብቶ ስስቅ ብሎ ያለቀሰለታ ነው እኔ ስለሱ መልካምነት ያወኩት። አሮን የሚባለውን ግን ሳየውም ደስ አይለኝም፣ ላየውም አልፈልግም፣ ምኑም ደስ አይለኝም በማለት ለሰላም ነግራት ነበር። ያስረገዛት ግን ሰላም ነው። ሽማግሌ መላክ አልፈለገም። ምክንያቱም አባሯታል፣ አይፈልጋትም። ገንዘብ ስትሰጠው ብቻ ነው የሚወደው። ሰሞኑን ገንዘብ ጠይቀሽኝ አታውቂም፣ ካስፈለገሽ ልስጥሽ ውሰጂ በማለት ለልጇ ስትጠይቃት አይ አልፈልግም፣ ሲያስፈልገኝ እወስዳለሁም ስትል ለእናቷ መልሳላታለች። በስተመጨረሻ እናቴ እቀፊኝ በማለት እናቷን እቅፍ ታደርጋታለች። ቢሮ ደርሼ ልንጣ፣ አንቺም ተነስተሽ ወጣ በይ፣ ምግብ ብይ፣ ታጠቢና ጓደኞችሽ ጋርም ደርሰሽ መመለስ ትችያለሽ፣ አትቀመጪ በማለት ለልጇ ነግራት ነበር። እኔ የትም መሄድ አልፈልግምም ስትል ነገረቻት። ምክንያቱም መድኃኒቱን ልትወስድ ነበር። ሀንዬ ለፋዘሯ አባ አንድ ጥያቄ ልጠይቅህ በማለት ጠየቀች። ሲጋራ ትጠቀም ነበር ወይ? ምክንያቱም የምርመራ ውጤትህ ይናገራል በማለት ተናገረች። እንዴ በማለት እሳቸውም ተናገሩ። ነግሬሻለሁ፣ አንቺን ከማግኘቴ በፊት የማልጠቀመው ሱስ አልነበረም። አንቺ ወደ ህይወቴ ከመጣሽ በኋላ ግን ታሪኬ ተቀይሯል። የበፊቱ ውጤት ማለት በፊት የምጠቀመውን ይሆናል ውጤቱ የሚያሳየው ሲሉ ለልጃቸው ለሃና ተናገሩ። አሁን የምርመራ ውጤቴ ይች ብቻ መድኃኒት ናት ወይ በማለት ለአሲር ነገራቸው። አሲር እንግዲህ ወደ ደሴ ልትሄዱብኝ ነው፣ ድናችኋል ፋዘር በማለት በጣም በሀሳብ ትክዛለ። ለምንድን ነው እንደዛ የምትሆነው? እኔ በቃ እናንተም ጥላችሁም ከሄዳችሁ ወደ ተለመደው ወደ ብቸኝነቴ እመለሳለሁኝ
በማለት ለሳቸው ተናገር። ለምንድነው እንዲህ አይነት ሐሳብ የምታስበው? እኔ እኮ በባለፈው ነግሬሃለሁ፣ ከፈለግህ ከኛ ጋር አብረህ ደሴ መሄድ እንደምትችል ነግሬሃለሁ። ደግሞ የብቸኝነት ስሜት ለምንድነው የምታስበው ሲሉ ለአሲር ነገሩት። በስተም መጨረሻ እናቷም ወደ ቢሮ እንደሄደችላት ሀና ስራ ላይ እንደሆነች አሲርም ጓደኛው ጋር እንደነበረ ሽንት ቤት ገብታ ያንን መድኃኒት ወስዳ ታመመች። በጣም ለእናቴ እንዳትናገርብኝም ስትል ለሃና ነገረቻት። ወይኔ ምን ሆኜ ነው እመቤቴ ድረሽልኝ እያለ ሃና እየተርበተበተች ነበር። በኋላ ምን ትሆን ይሆን? በህይወት ትተርፍ ይሆን ወይንስ ትሄድ ይሆን የሚለውን በቀጣይ ክፍል የምናየው